አንዳንድ ጊዜ ማፍቀር መሰጠት ነው ሲባል እንሰማለንና እውነት ነው። ስንወድ ያለንን ሙላት ነው ለዛ ሰው የምናካፍለው። ስንቀርም ከልባችን ሆነን አንዱ የፍቅር መገለጫ መሰጠት ነውና እኛ ለዛ ሰው የምንሰጠው ኬት ስኬት ነው የሚለውን ግን ማወቅም አለብን። ምክንያቱም አንዳንዴ ዋጋችንን ከማይረዳም ሰው ጋር በደንብ ሳናውቅ ነገሮችን ሳንረዳ እንጀምራለን የፍቅር ግንኙነት እያልን እየተላመድን ስንሄድ ግን የማንጠብቃቸው አይነት ባህሪ ከዛ ሰው ልናይ እንችላለን። ይሄ አንድ የህይወት ፓርት ነውና ግን አንድ ወይ ሁለት ሶስት በዛ ቢባል የማይመቸን ነገሮች ብናይ እንኳን ያንን ሰው ከወደድ ነው ምናልባት በሂደት ነገሮች ሊስተካከሉ ይችላሉ ወይም ባህሪው ሊቀየር ይችላል በሚል ልንታገስ የምንችልባቸው ፓርቶች ይኖራሉ። ከሰው ሰው ይለያያል። ይሄን ሐሳብ ሳነሳላችሁ አንዳንድ ሰው ያንን ጥሩ ያልሆነ ነገር ቁጭ ብለው ተነጋግረው ይፈቱታል። አንዳንድ ሰዎች ግን ያችን አከላ ለማስቀየም ብናገራት ሊደብራት ይችላል በማለት ዝም ብለው በጭፍን ያንን ያልተመቻቸው ነገር እያስታመሙት ይቀጥላሉ በፍቅር ስም ማለት ነውና በዛሬው ፕሮግራሜ ላይ ላስቃኛችሁ የወደድኩት ባላችሁበት የፍቅር ግንኙነት ላይ አንደኛው አካል እነኚህን 10 ነገሮች እያሳያችሁ ከሆነ እዛ ውስጥ በዛ የፍቅር ግንኙነት ውስጥ የናንተ መገኘት ምንም ጥቅም የለም። ለናንተም ጥቅም የለውም፣ ለዛኛውም ላፈቀራችሁትም ሰው ጥቅም የለውም ማለት ነውና ምናልባት ያ ሰው ከህይወታችሁ ሊጭራችሁ 5 ጉዳይ ላይ ነው ያላችሁት ማለት ነውና ቢያንስ የባከነ 5 ደቂቃ ነው ያላችሁ ማለት ነው ልትጫሩ። በቃ ውጣልኝ ከህይወቴ ወይም ውጪልኝ ከህይወቴ ልትባይ ማለት ነውና እነኚህን 10 ነጥቦች ያያያችሁ ከሆነ ከዛ ሰው ከአንደበቱ ወጥቶ በቃ ደብረኸኛል ወይም ደብረሽኛል ከመባልሽ በፊት ራሳችሁን በፍቅር ብታሰናብቱ የተሻለ ይሆናል ብዬ አስባለሁ ማለት ነው። ሰላም ጤና ይስጥልኝ ውድ የማርቲው ቤተሰቦች እንዴት ናችሁ? እኔ ፈጣሪ አምላክ የተመሰገነ ይሁን ሰላም ነኝ። ዛሬም እንደተለመደው እንግዲህ እነኚህ 10 ነጥቦችን እያየህ ከሆነ ከዛ የፍቅር ግንኙነት ራስን እንድታረቅ እህቴም ይሄን ነገር እያይሽ ከሆነ በሰላምና በጤና ራስሽን ይዘሽ በራስሽ ፍላጎት ከሜዳው እንድትወጪ የሚረዱሽ ሐሳቦች ናቸው። በመጀመሪያ እንግዲህ ፍላጎት ምንም የማታሳይህ ከሆነ ነው አንተ ስትወዳት ስትንከባከባት ስለሷ ስታስብ እሷ ምንም አይነት ፍላጎት የማታሳይ ከሆነ ያ ነገር ምንም አንተ ነህ እንጂ የምትጥረው የሷ ፍላጎት የለበትም ማለት ነው። ስለዚህ አንድ ሰው ብቻ በመጣር በአንድ ሰው ፍላጎት ብቻ ፍቅር አይመሰረትም ማለት ነውና ይሄኛው የመጀመሪያው የምታይበት ምልክት ነው ማለት ነው። ካንተ ብቻ ፍላጎት፣ ካንተ ብቻ ጥረት፣ አንተ ብቻ ነህ ነገሮችን ለማስቀጠል ፍቅርህንም በተቻለ መጠን በተለያየ መንገድ የምትገልጸው ማለት ነውና በሷ በኩል ግን በዛ ደረጃ ምንም አይነት ነገር የማታይባት ከሆነ ይሄ አንድ ራሱን የቻለ ቀይ ምልክት ነው ማለት ነው። ሌላኛውና ሁለተኛው ነገር ደግሞ ስላንተ ምንም አይነት ነገር ማወቅ አትፈልግም። በቃ ትገናኛላችሁ፣ ሻይ ቡና ትላላችሁ፣ እንደማንኛውም እንደ ሰፈሯ ጓደኛ እንደ አብሮ አደጓ አይነት ነገር ነው የምታየቅ ማለት ነውና ይሄ ሆነ ማለት በአንተ ላይ የሚፈጥረውን ነገር ደግሞ መረዳት መቻል አለብን ማለት ነው። የምትገናኙበት ሰዓት ምንም አይነት ስሜት ላንተ አይኖራትም። ያ ማለት ሻይ ቡና ማለት ካለባችሁም ትላላችሁ፣ ወክ ማረግ ካለባችሁም ወክ ታረጋላችሁ። ከዛ የሰለለ ግን ምንም አይነት የጾታዊ ስሜት ወይም ፍቅርን አታሳይህም ማለት ነው። ስለዚህ ይህ ደግሞ እጅግ በጣም ይጎዳል ማለት ነውና ይሄንን ካየ ሁለተኛው ቀይ ምልክት ነው ማለት ነው። ሌላኛውና ሶስተኛው ነጥቤ ደግሞ ባለህበት የፍቅር ግንኙነት ስላንተ ማንም እንዲያውቅ አትፈልግም። ቤተሰብ፣ ታናሽ እህት፣ ወንድም፣ በዙሪያ ያሉ ጓደኞቿ ማንም ሰው ስላንተ እንዲያውቅም አትፈልግም፣ ማሳወቅም አትፈልግም ማለት ነው። ስለዚህ ይህ ሆነ ማለት እጅግ በጣም ከባድ ቀይ ምልክት ነው እና ሶስተኛው ምልክት ምንድነው? ለማንም ሰው አንተን ማሳወቅም አትፈልግም፣ ስላንተ ማውራትም አትፈልግም። በቃ ሁሉ ነገር ድፍን ያለ ነው ማለት ነው። ስለዚህ ይሄንን ካየ ራስህን ጠበቅ ብታረግ የተሻለ ነው። ሌላኛው ነገር ደግሞ መጥፎ ነገር ላይ የማተኮር ነገር ይበዛል ማለት ነው። ያንተን ጥሩ ነገር ከማየት ይልቅ የሆነ ነገር ስታወራ ያንን ነገር የማጉላት መጥፎ ሐሳቦችን
አለ አይደል ሰውነንና አንዳንዴ የምንጋጭባቸው ነገሮች ይኖራሉና ምንም መልካም ነገር ብትሰራ ምንም አሪፍ ነገር ቢኖር ያንን ነገር ከማየት ይልቅ አለ አይደል ጎዶሎ ፓርቶችን ወይም ደግሞ ያንተ ደካማ ጎን የሚባሉ ሰዎች ነን፣ ሁላችንም ደካማ ጎን አለን። ብቻ ያንን ነገር ልታሳይ ነው የምትፈልገው ማለት ነውና ይሄ ከምስጋና ይልቅ አንተን ከማደናነቅ ይልቅ በቃ ካንተ ጋር በመሆኗ ደስተኛ እንደሆነች ከመግለጽ ይልቅ በዚህ ተቃራኒ ነው የምትነግር ማለት ነው። ያንተን ደካማ ጎን ሊሆን ይችላል በአንተ በኩል አለ አይደለ ያንን ነገሮችን ነው የምታጎላብህ ማለት ነውና ይህ ሆነ ማለት ደግሞ እጅግ በጣም ይከብዳል ማለት ነው። ስለዚህ ይሄኛው አራተኛው ምልክት ነው ማለት ነው። በተለያዩ ሁኔታዎች ላይ የሆነ መጥፎ ነገር ላይ የምታተኩር ከሆነ ይህ ከባድ ቀይ ምልክት ነውና ይሄ አራተኛው ምልክት ነው። ሌላኛውና አምስተኛው ምልክት ደግሞ ምንድነው? ነገር ታበዛለች ማለት ነው። አንዳንዴ የሆነ የማያስማሙን ወይም ደግሞ አንዳንድ ነጥቦች ማንጋራቸው ሊኖሩ ይችላሉና ያንን በትህትና ወይም በእርጋታ ከምታወራክ ይልቅ አለ አይደለ የሆነ ኃይለ ቃል መጠቀም ሊሆን ይችላል። በቃ የሆነ ቱጌ ማለት ነገር ታያለ ማለት ነውና እንደዛ ከሆነ ያው ያቺ ሴት ምንም ትግስት የላትም። ምንም ብትላት ለሷ ምንም አይደለህም ማለት ነው። ስለዚህ ይህ እጅግ በጣም ቀይ ምልክት ነው ማለት ነው እና ይሄንን ካየ በጣም ራስን መጠበቅ ያለብህ ሁኔታ ነው ማለት ነውና ስታወሩ መግባባት ካልቻላችሁ ምንም ጥሩ ነገር እንኳን ብታወራ ያንን ነገር ዋጋ ማትሰጠው ከሆነ ከባድ ነው ማለት ነው። ሌላኛውና ስድስተኛው ቀዩ ምልክት ደግሞ ምንድነው? ግንኙነት መቀነስ ነው ማለት በፊት ላይ ትነካኩ ከነበረ፣ በፊት ላይ ትተቃቀፉ ከነበረ፣ ስትገናኙ በፊት ላይ አቅፋት ከነበረ ወክ የምታረጉት ምናምን ያ ነገር ሁሉ ይቀንሳል ማለት ነው። በቃ ምንም አይነት ነገር ላንተ ስሜት አይኖራትም ማለት ነው። እያደር በፊት እንደውም የምትቀርብ ምናልባት እንደ ሰፈር ልጅ እንደ ወንድ ጓደኛ ነበር አይደል? አሁን ያ ነገር ሁሉ እየቀነሰ ይመጣል ማለት ነው። ስለዚህ ይሄ የአካል ግንኙነት መራራቅ ከመጣ በፊት ላይ ተያይዛችሁ ከነበር ወክ የምታርጉት ያ ነገር ሁሉ ይቀራል ማለት ነውና ይሄ የሆነ የግለኝነት ነገር ማብዛት ትጀምራለች ማለት ነውና ይህንን ካየህም ስድስተኛው የቀይ ምልክት እንደሆነ የምታውቅበት ነጥብ ነው ማለት ነው። ሌላኛውና ሰባተኛው ነጥብ ደግሞ ምንድነው? ምንም አይነት ነገር ብታደርግ አያስደስታትም። በቃ በባለፈው ጥፋት ነው የምትኖረው። ምናልባት ያ ጥፋት አንተም ገብቶ ኦኬ ጥፋቴ ነው ይቅርታ ብለ ለመካስ ብትሞክር፣ አሪፍ አበባ ብታመጣላት ወይም ደግሞ አሪፍ ሬስቶራንት ወስደ ይቅርታ ምክንያት በማድረግ አሪፍ ራት ልትጋብዛት ብትሞክር፣ ብቻ በአንድም በሌላ መንገድ ያንን ፍቅር ከአደጋ ለመታደግ ወይም ደግሞ ያችን ሴት በደንብ ወደሃታል ምናምን ነገርና ቆይ እስኪ የተሻለ ይሆናል ብለ ልብ በዛ ደረጃ አምኖበት በቃ አሳዝኛታለሁ ብለህም ሊሆን ይችላልና ለይቅርታ በምትዘጋጅበት ሰዓት ውዴ እስኪ ዛሬ አላድል ወጣ እንበል ምናምን ብትላት በቃ ኧረ ጭራሽ ጓ ሁሉ ልትልብህ ትችላለች ማለት ነውና ምንም ብታደርግ አያስደስታትም በቃና ይህ ሰባተኛው ቀይ ምልክት ነው ማለት ነው። ሌላኛውና ስምንተኛው ነጥቤ ደግሞ ካንተ ጋር መዝናናት የሚባለው ነገር ጭራሽ እየጠፋ ይመጣል ማለት ነው። በጭራሽ ማለት ነው። በቃ ቀስ በቀስ ካንተ ጋር ያላትን ነገር ማጥፋት ነው የምትፈልገው። ገባ አይደለ? በፊት ላይ አብራችሁ ደስ ቢል ሲኒማ ገብታችሁ ሙቪ የምታየው ከነበረ ወይም ደግሞ አብራችሁ በኤርፎን ሙዚቃ ትሰሙ እንዳልነበረ ገባ አይደለ? ያ ሁሉ ነገር መቅረት ይጀምራል ማለት ነው። ስለዚህ ይሄኛው ካንተ ጋር ያላት ነገር በሙሉ እያቆራረጠች የምትመጣበት ስምንተኛው ነጥቤ ነው ማለት ነው። ሌላኛውና ዘጠነኛው ነገር ደግሞ ምንም አይነት ኃላፊነት የሚባል ነገር የለም። በቃ ከላይ የጠቀስኩልህ ነገሮች በሙሉ ቅደም ተከተል እየቀነሰ ነው የሚመጣው ማለት ነው ሁሉ ነገርና ዘጠነኛው ነጥቤም ላይ ስንሄድ እንደዛው ነው። በቃ ምንም አይነት ማለት እኔና እሱ ምንድነን ወደ ማለት ይገባል ማለት ነው። ሰዎች እኮ ሲዋደዱ ሲፋቀሩ እሱም እንደ ወንድ ጓደኛ እሷም እንደ ሴት ጓደኛ የሆነ ብቻ የኃላፊነት ስሜት አለን በዛ የፍቅር ግንኙነት ውስጥ አይደል? አሁን ግን በቃ ከደበርካት ምናምን 5 ጉዳይ አካባቢ ላይ ስደርስ ማለት ነው ምንም ነገር ይጠፋል ማለት ነው። ማን ነው ሁሉ ልትባል ትችላለህ በቃ አይነት ነገር ገባ አይደለ? ስለዚህ ይሄን ነገር ካየ ዘጠነኛው ቀይ ምልክት ነው ማለት ነው። ምንም አይነት ኃላፊነት አይኖራትም። በቃ ሚና የሚባል ነገር ታጣለች ማለት በዛ የፍቅር ግንኙነት ላይ
እንደ ሴት ጓደኛ ወይም ደግሞ እንደ ፍቅረኛ ምንም አይነት ሮል አታይባትም ማለት ነው። ስለዚህ ይሄ ደግሞ የሚደብር ምልክት ነው ማለት ነው። ሌላኛውና በመጨረሻ የያዝኩልህ ነጥቤ ደግሞ በቃ ምንም ነገር ማውራት የለም። መልእክት ስትጽፍላት በ4 ቀን ሊመለስልህ ሁሉ ይችላል። እሱም እድለኛ ከሆንክ ማለት ነው። ምክንያቱም አሁን ያው ከ10 ጉዳይ አልፈክ ወደ 5 ጉዳይ ላይ ገብተሃል። በቃ ተፋታኝ የምትባልበት ሰዓት ነው። በ4 ነጥብ መዝጋት ታቆማለች ማለት ነው። ምናልባት በሳምንት ሁሉ ላይ መለስልክ ይችላል። በአካል ማየትማ ይናፍቃል ማለት ነው። በአንድም በሌላ መንገድ በቃ የማታገኛት መንገድ ይበዛል ማለት ነው። ስለዚህ መልእክት በፊት ወዲያው ወይም ቢያንስ በ3 ሰዓት ልዩነት ምናምን የምትመልስልክ ከነበረ ምናልባት እሱም ኦንላይን ላይ ሳትሆን ቀርታ ከሆነ ማለት ነውና አሁን በሳምንት የሚመለስልክ ከሆነ ጭራሽ የቴክስት ማዕትን ብታስቀምጥላት እንደውም አንዳንዴ የተዝናናችሁበትን ቦታ ለትዝታ ብለ ብትልክላት ፎቶን መስሚያ ወጥጥ ነው ማለት ነው። ሳይታይ ምናልባት ሳምንት ከዛም በላይ ሳታዩ ሊቆይ ይችላል ማለት ነውና ይህ ሆነ ማለት በቃ ከህይወቴ ውጣ ልትባል ነው ማለት ነው። እነኚህ ነጥቦች ቀላል ነጥቦች አይደሉም። እህቴም ይሄን ነገር በወንድ ጓደኛሽ የምታይ ከሆነ ወንድሜም ይሄን ነገር በሴት ጓደኛ የምታይ ከሆነ ትልቅ አደጋ ውስጥ እንዳላችሁ በማወቅ ራሳችሁን በሰላምና በጤና ከዛ መጥፎ ከሆነ የፍቅር ግንኙነት ራሳችሁን እንድታርቁ የሚጠቅማችሁ ሀሳብ ነው ብዬ አስባለሁ። በቀጣይ በሌላ ፕሮግራም እስከምንገናኝ በያለንበት ቸርን ሰንበት።